ሰላም እንዴት ነህ? ዛሬ ስለ አእምሮ ስለሚመላለሱት ሐሳቦች እና እነዛ ሐሳቦች በአንተ ህይወት ላይ ምን አይነት ኢፌክት ምን አይነት ተጽዕኖ እንዳላቸው ሐሳብ ማካፈልበት ቪዲዮ ነው የሚሆነው እና አእምሮ ስለሚመላለሱት ሐሳቦች ይህን ያክል ቦታ ላሰጣቸው ይችላል። አእምሮ ውስጥ ስለሚመላለሱት ስለሚመጡት ነገሮች ይህን ያክል ቦታ ላሰጣቸው ይችላል። ግን አንተ አሁን ያለህበት ደረጃ ያለው አሁን የደረስክበት ቦታ ያለው አእምሮ ላይ የሚመጡት ሐሳቦች ነው። አእምሮ ላይ የሚመጡት ሐሳቦች ይህን ያክል በአንተ ህይወት ላይ ኢፌክት አላቸው ብለህ ላታስብ ይችላል። ግን በዚህ ቪዲዮ እስከ መጨረሻው ከተከታተልከኝ በምን አይነት መንገድ ኢፌክት እንዳላቸው እና እንዴት የምትፈልገውን ሐሳብ ወይም ደግሞ ራስን እንድትለውጥ የሚረዱ ሐሳቦችን ወደ አእምሮ እንዴት ማስገባት እንደምችል ዘዴውን እነግርሃለሁ። ወደ ሐሳቡ አእምሮ ውስጥ ያሉት ሐሳቦች እንዴት በእኔ ህይወት ኢፌክት አላቸው፣ እንዴት የማስበው ነገር ከእኔ ህይወት ጋር ይገናኛል፣ ወይም አሁን ያለሁበት ደረጃ እንዴት ሐሳቤ ሊያደርሰኝ ይችላል ብለህ ከጠየቀኝ የምመልስልህ መልስ የሚሆነው አሁን ለምሳሌ አሁን አለኝ የምትለው ወይም ደግሞ አሁን እያረኩት ነው የምትለው ነገር ማንኛውም ነገር ሊሆን ይችላል። ብቻ አሁን አለኝ ከምትለው ወይም ደግሞ እያረከው ካለው ነገር አንዱን አስቡ። ያን ነገር ደግሞ ሳትጀምረው በፊት የነበርከውን አንተን አስቡ። መጀመሪያ ያ ነገር ወደ መሬት ከመውረዱና ያንተ ከመሆን በፊት ሐሳብ ነበር። በአእምሮህ ላይ መጣ፣ ወደ መሬት ወረደ። ያሰብከው ሐሳብ እንዳለ ወደ መሬት አይወርድም። እሱም በኋላ ላይ እንመጣበታለን። ግን መጀመሪያ አሁን ያለህ ነገር መጥፎም ይሁን ጥሩ ብቻ መጀመሪያ ላይ ሐሳብ ነበር። መጀመሪያ ላይ አእምሮህ ላይ መጣ፣ ከዛን ወደ መሬት ወረደ። ስለዚህ አእምሮህ ላይ የምታስበው ነገር እንዳለ ወደ መሬት ከወረደ አንተ ላይ ህይወትህ ላይ የሆነ ቦታ አለው ማለት ነው። አእምሮህ ላይ ያሰብከው ነገር ብቻ ደግሞ ወደ መሬት ይወርዳል ማለት አይደለም። እንደዛ ማለት ሳይሆን ምን የሚል አመለካከት አለኝ። ፈጣሪ አንድን ሐሳብ ወደ አእምሮ ሲያመጣው ወይም አንድን ጥሩ ሐሳብ ወደ አእምሮ ሲያመጣው ያለ ምክንያት አይደለም። ገባ? ያለ ምክንያት ዝም ብሎ አይደለም ያ ጥሩ ሐሳብ ወደ አንተ አእምሮ ይመጣል። ፈጣሪ ለአንተ ያ የምትፈልገውን ነገር በአንድ ያወርዶ ሊሰጥ አይችልም። መጀመሪያ ሐሳቡን ይሰጥሃል። ከአንተ የሚጠበቀው ነገር ደግሞ ያን ነገር ያሰብከውን ሐሳብ በአእምሮ የመጣውን ሐሳብ ወደ መሬት ለማውረድ መጣር፣ መስራት፣ ያ ነገር የሚፈልገውን ነገር በየቀኑ ማድረግ ነው የሚጠበቅበት። በየቀኑ ያን ነገር ስታደርገው ያ አእምሮ ላይ ያለውን ሐሳብ ወደ መሬት ታወርደዋለህ ማለት ነው። አሁን ያለህበት ቦታ ካንተ ጋር ታስቀምጠዋለህ ያን ነገር። ስለዚህ አእምሮህ ላይ የሚመጡት ሐሳቦች እንዴት ወደ መሬት ታወርደዋለህ ካልከኝ ያ ነገር የሚፈልገውን ነገር ማድረግ ነው። አለቀ በቃ። ለምሳሌ አሁን አሪፍ ሰውነት መገንባት ፈልገህ ሊሆን ይችላል። በመንፈሳዊ ጠንካራ ለመሆን ፈልገህ ሊሆን ይችላል። ጠንካራ አእምሮ ለመገንባት ብቻ ራስን ለመቀየር አስበህ ከሆነ ያንን ፍላጎትን በአእምሮ የመጣው ያለ ምክንያት አይደለም። ለምሳሌ ጥሩ አቋም ለመገንባት አስበህ፣ ጥሩ ሰውነት ለመገንባት አስበህ ያ ሐሳብ ወደ አእምሮ የመጣው ዝም ብሎ አይደለም፣ ያለ ምክንያት አይደለም። ገብቶሃል? ያለ ምክንያት ዝም ብሎ አይመጣም ያ ነገር። ያ ሐሳብ የመጣው አንተን ወደ የሆነ ቦታ ከፍ ለማድረግ ነው። ግን ችላ ብሎ ካለፍከው ይቀራል እዛው። ሐሳቡን ይቀራል። ግን ሰውነትን ለመገንባት አሪፍ አቋም ለመያዝ ልክ ወደ አእምሮ ሐሳብ ሲመጣ ጂም የምትሄድ ከሆነ ስፖርት የምትሰራ ከሆነ ብቻ ራስን ሰውነትን ለመገንባት የሆነ አክሽን ስትወስድ የሐሳብ ወደ መሆን ይመጣል ማለት ነው። ስለዚህ ፈጣሪ ያን የምትፈልገውን ነገር እንካ ብሎ አይሰጥም። የምትፈልገውን አይነት አቋም ተኝተህ ስትነሳ በአንዴ ያ አቋም ኖሮ አታገኘውም። ራስህ ገብቶሃል? ያን አቋም ተኝተህ ስትነሳ አታገኘውም። ስለዚህ ያን ሐሳብ ለአንተ በአእምሮ
ከመጣልህ ከአንተ የሚጠበቁትን ነገሮች ደግሞ ማድረግ ነው። አውቃለሁ ሊረዝም ይችላል፣ ጊዜ ሊፈጅ ይችላል። ግን ዋናው ያን ግብን ማሳካት ላይ ትኩረትህ ዋና ያን ግብን ማሳካት ላይ ብቻ ነው መሆን ያለበት። ያንን አላማህን ብቻ እያየህ ከሆነ መድረስ አይቀርም። ስለዚህ ወደ ዋና ሀሳብ ልምጣና በአይምሮ ማንኛውም ሀሳብ ሲመጣ ንቀኸው መተውም ትችላለህ። ያን ሀሳብ የሚፈልጉትን ነገሮች ደግሞ መጀመር ትችላለህ። ያው አእምሮህ ላይ የሚመጡት ሀሳቦች ብዙ ጊዜ የማይሆን ይመስላል። እኔ እንደዚህ ሆናለሁ ትላለህ፣ ግን አስብ ውስጥ ስልክን የሰራው ሰውዬ አሁን ስልክ እንዴት ተሰራ አስብ ውስጥ። ስልክ ሳይኖር በፊት ኢማጂን በቃ ማይሆን ነገር እኮ ነው የሚመስለው። በቃ ስልክ አውሮፕላንን አስብ፣ በሰማይ የሚበር ነገር አስብ። የማይመስል ነገር ነበር የሚመስለው፣ ማይሆን ነገር ነበር የሚመስለው። ግን ያ ሰው በአእምሮ ውስጥ ሀሳብ መጣ። ከዛን ማድረግ ያለበትን መሄድ የነበረበትን እርምጃ ተራመደ። አሁን አሳክቶታል። አሁን ይህን ቪዲዮ ሪከርድ ማድረግበት ማይመስል ነገር ነው ስልኬ። አውሮፕላንን ወሰድ ማይመስል ነገር ነው። መኪናም እንደዚሁ። ብቻ ሀሳብ ወደ አእምሮ ሲመጣ ንቀው መተው የለብህም። ጥሩ ከሆነ መጥፎ ከሆነ ያው መተው አለብህ። ግን ጥሩ ከሆነና የሚጠቅም ከሆነ ወይም የሆነ ሰው ህይወትና ወይም የአንተን ህይወት የሚለውጥ ከሆነ ያን ሀሳብ የሚፈልጉትን ነገሮች ካረክለት እውን መሆኑ ማይቀር ነገር። እንዴት ነው ደግሞ አእምሮዬን በመፈልጋቸው ሀሳቦችና ራሴን እንድለውጥ በሚረዱኝ ነገሮች መሙላት የምችለው ካልከኝ፣ ይህ ማለት በቃ ሀሳብ ማለት በአእምሮ የሚመጣው ነገር፣ በአእምሮ የሚመጣው ማንኛውም ነገር ካለ ትኩረት ጋር የተገናኘ ነው። ያለህ ትኩረት ነው ሀሳብ የሚሆነው። ትኩረት ስለ አሁን ለምሳሌ አንድ ሰው ለስፖርት ብቻ ትኩረት ቢያደርግ ወይም ደግሞ በቃ በሰልፍ ኢምፕሩቭመንት ላይ ብቻ ቀኑን ሙሉ እዛ ነገር ላይ ብቻ የሚሰራ ከሆነ ወደደም ጠላም አይምሮ ከዛ ነገር መውጣት አይችልም። ስለ በቃ ያን ሰልፍ ኢምፕሩቭመንቱን የሚያፋርስበትን ነገር ማድረግ ያቆማል። እንደዛኛውም በቃ በዛውም ልክ ደግሞ መጥፎ ነገር የምታረግ ከሆነ አይምሮ በዛ ነገር እየተሞላ ይመጣል። ስለዚህ አእምሮህን ወይም ደግሞ የምትፈልገውን ሀሳብ መሙላት ከፈለክ፣ አይምሮህን በምትፈልጉ ሀሳቦች መሙላት ከፈለክ ትኩረት ወሳኝ ነገር ነው። ትኩረት ማድረግ አለ። የምትፈልገው ነገር ላይ ብቻ ትኩረት፣ በማትፈልገው ነገር ትኩረት አታርግ። ገብቶሃል? አሁን ለምሳሌ የምትፈልገው አሪፍ አቋም ከሆነ፣ በመንፈሳዊ ጠንካራ መሆን ከሆነ፣ ገንዘብ መስራት ከሆነ፣ አእምሮህን ጠንካራ ማድረግ ከሆነ እነዚህ ነገሮች ወደ አንተ እንዲመጡ የሚያደርግ ነገር ላይ ብቻ ነው ትኩረት ማድረግ ያለብህ። ስክሮል ማድረግ ብቻ ከሆነ ሀሳብህ ወይም የምታደርገው ድርጊት ወይም ትኩረት እዛ ነገር ላይ ብቻ ከሆነ አእምሮህ የሚሞላው ወይም ደግሞ አእምሮህ የሚመጡ ሀሳቦች እንዳለ ከዛ ነገር ጋር የተገናኘ ነው። ከዛ ነገር ጋር ብቻ የሚዞር ነገር ብቻ ነው የሚሆነው። በቃ ያን ነገር ብቻ ነው የምታስበው። ገብቶሃል? ስለዚህ ማድረግ ያለብህ ትኩረትን በምትፈልገው ነገር እና ትኩረትን የምትፈልገው ነገር ላይ ብቻ ማድረግ ነው። የምትፈልገውን አላማ ላይ ብቻ። ጥሩ ሰውነት መገንባት ከፈለግ ስፖርት ላይ፣ አመጋገብ ማስተካከል ላይ ብቻ ከሰውነት ጋር የተገናኙ ነገሮች ትኩረት ማድረግ። አእምሮ መገንባት ከሆነ መጽሐፍ ማንበብ ላይ ብቻ የምትፈልገው ነገር ላይ ብቻ ትኩረት የምታረግ ከሆነ አይምሮ በዛ ነገር መሞላቱ አይቀርም። በዛ በምትፈልገው ነገር መሞላቱ አይቀርም። በዛ የምትፈልገው ነገር ላይ ትኩረት አድርግ። ከዛ በኋላ ትኩረት ስታደርግ ያ ነገር አእምሮ ላይ ይገባል። ሙሉ ለሙሉ አእምሮ መቆጣጠር ይጀምራል። ስለዛ ነገር ብቻ ማሰብ ትጀምራለህ። ከዛን ያ ነገር ደግሞ ምን እንደሚፈልግ አንድ ባንድ ታስቀምጣለህ። ያ የሚፈልገውን ነገር ዴይ ቱ ዴይ መስራት ነው። ቀን በቀን እሱን ነገር ማድረግ፣ እሱ የሚፈልገውን ነገር ያ የፈለግከው አላማ ወይም የፈለግከው ነገር የፈለግከውን ማንነት ለመላበስ ያስቀመጥካቸውን ነገሮች እያንዳንዱን ነገር ቀን በቀን የምትሰራው ከሆነ እዛ ነገር ጋር ለመድረስ የሚረዳህን ነገሮች አስቀምጠህ ቀን በቀን የምትሰራው ከሆነ ያ
ሐሳብህ ወይም አይምሮህ ላይ ያለው ነገር ወደ መሬት መውረዱ አይቀርም፣ ያንተ መሆኑ አይቀርም እና ራስህን ለመቀየራውን ራስህን ለመለወጥ ወደ ሰልፍ ኢምፕሩቭመንት ጆርኒ ገብተህ ሊሆን ይችላል፣ አላውቅም። ጀምረህም ሊሆን ይችላል ወይም ደግሞ አልጀመርክም። ግን ከጀመርክም ሰልፍ ኢምፕሩቭመንት ላይ የገባው መጀመሪያ ሐሳብ ነበር፣ ጭንቅላት ላይ ነበር፣ መጀመሪያ አእምሮህ ላይ ነበር። ከዛን ተግባር መውሰድ ከጀመርክ አሁን ሰልፍ ኢምፕሩቭመንት ጀምረህ ለውጥ ጋር ወይም ደግሞ የምትፈልገው ማንነት ጋር ካልደረስክ በአንተ አሁን ባለው ማንነትህና ያ በምትፈልገው ማንነት መሀል ላይ ያለው ልዩነት ታይም እና በዛ ታይም ደግሞ መስራት ያሉበት ነገሮች መስራት ያሉበት ታስኮች አሉ። በቃ አሁን ባለህ ማንነትና አንተ በምትፈልገው ማንነት ወይም ደግሞ እየሰራህለት ያለው ማንነት ልዩነት ያለው መሀል ላይ ታይም ነው። ገብቷል? ስለዚህ መሆን አይቀርም። መጀመሪያ ሐሳብ ነው ሁሉም ነገር። ሐሳብህን በምትፈልገው ነገር ላይ ብቻ የምታረግ ከሆነ ያ የምትፈልገውን ነገር መሆን አይቀርም። ሐሳብህን በዛ ነገር ብቻ የምታረግ ከሆነ ድርጊት መውሰድ አይቀርም። አእምሮህ በዛ ነገር ብቻ በምትፈልገው ነገር ብቻ ከተሞላ አእምሮህን በእነዛ ነገሮች ብቻ ከሞላኸው ያ የምትፈልገው ነገር ወደ አንተ መምጣት አይቀርም። ምክንያቱም አእምሮህ በዛ በምትፈልገው ሐሳብ ከተሞላ ድርጊት መውሰድ ስለማይቀር ማለት ነው። ድርጊት መውሰድ አይቀርም። ስለዚህ አእምሮህን እንዴት በምትፈልገው ነገር መሙላት እንደምችል ነግሬሃለሁ። የምትፈልገው ነገር ላይ ትኩረት አድርግ። ከዛ በኋላ አእምሮህን በምትፈልገው ሐሳቦች ትሞላለህ ማለት ነው። ስለዚህ የምትፈልገውን ነገር ለማግኘት የምትፈልገው ነገር ላይ ትኩረት አድርግ። አእምሮህን በምትፈልገው ሐሳቦች ከተሞላ በኋላ ያ የምትፈልገውን ነገር ወደ መሬት ለማውረድ የሚጠቅሙን ነገሮች ዘርዝር አስቀምጥ። ከዛን እነዛ ነገሮች ላይ ዴይ ቱ ዴይ በየቀኑ እነዛን ነገሮች ስራቸው። ከዛን ያ የምትፈልገው ነገር ወደ አንተ ይመጣል ማለት ነው። ለዛሬ ሀሳባችን ይህን ይመስላል። የሆነ ነገር እንደወሰድክበት አልጠራጠርም። ቪዲዮ ከተመቸ ላይክ አድርገው፣ ሰብስክራይብ ብታደርገው የምትጠቀምበታለህ። ይህ ቻናል በሰልፍ ኢምፕሩቭመንት ዙሪያ ነው የሚሰራው እና ዲስክሪፕሽን ላይም ደግሞ የቴሌግራም ግሩፕ እና ቻናል ሊንክ አለ። ጆይን በማለት ተቀላቀለን፣ አብረን እንለወጥ። አመሰግናለሁ።